አቶ ልደቱ በድጋሚ ስለተገናኘን ደስ ብሎኛል። እንደምን ከረምክ? ጤናስ እንዴት ነህ? እንደምን ቆየ? ደህና ነኝ ሞገስ፣ አንተስ እንዴት ነህ? አመሰግናለሁ ስለ ግብዣህ። እሺ፣ በጣም አመሰግናለሁ። ምናልባት በየመሃሉ የማይሰማ ከሆነ እንትኑን አወልቃለሁ፣ ንገረኝ። አሁን የሚሰማ ከሆነ በዚሁ እንቀጥላለን። እንግዲህ የአንተ ጉዳይ በመጨረሻ የተለያየ ነው፣ ማለትም በውይይት መልክ የተለያየ ነው። መግለጫ፣ ጋዜጣዊ መግለጫ ሰጥተህ እኛም ትንሽ ከፍቶን የሚዲያ ህርማችን ሌላ ሳይሆን የሚዲያ ህርሜ እኔም አውጥቼ እዛ ኢሞሽናል አድርገን ያው ሳምንትም ሳይሆን ያ ነገር ተከሰተ። በሌላ መልኩ ነው ዛሬ የምንገናኘው እና ከመከልከል በኋላ ተያይዞ በእርግጥ አንድ አጭር ቃለ ምልልስ በስልክም አድርገናል። ሶሪ በስልክም አፕዴት አድርገሃል። ሌሎች ሚዲያ ላይም ቃለ ምልልስ እያረክ ነበር፣ አፕዴት እያረክን ነው፣ እየሰማውን የቆየሁት እና ስለዚህ እሱን አልደጋገሙም። እስከ ትላንት ማታ ድረስ ያረከውን ሰምቻለሁ። እዚህ ከፒቲሽኑን ጀምር ቀጥታ፣ ምክንያቱም ባለፈው እኛም አጋርተናል ሁለቴ፣ ዛሬም ፒን አድርጌያለሁ በዩቲዩብ ላይ ቀጥታ። ስለዚህ ገብታችሁ እንድትፈርሙ አላማውን በደንብ እዛ ላይ ተገልጿል። አሁንም አቶ ልደቱም ደግሞ ይገልጽልናል። በዛ ፒቲሽን ላይ አንደኛው ንዑስ ርዕስ እንበለው አጭሩ ርዕስ ስቴትለስነስን አቮይድ እናድርግ እንከላከል የሚል ነው። አንተም ደግሞ ከዛ በፊት የአገር አልባነት ስሜት ማለት ወደ አገር አልባነት እየሄድኩ ነው የሚል ቃለ ምልልስ ከዛ በፊት ሰጥተህ ነበረ እና የአገር አልባነት ስሜት እየተሰማ ነው ልደቱ። በዛን ጀምር ወደ ፒቲሽኑ ምን እንገባ ነው በመከልከል። አዎ ስሜቱ አገር አልባነት በፊትም አለ። በአገር ጉዳይ የመሳተፍ የመወሰን መብት ስታጣ የዛ አይነት ስሜት ይሰማሃል። አሁን ግን በተግባር ነው የሆነው። አንተ ተወልደህ ያደግክበት እንዳውም ችግሩን እፈታለሁ ብለህ ለረጅም ጊዜ የፖለቲካ ትግል ያደረክበት አገር መንግስት ወደዛ አገር አትገባም ብሎ ሲከለክልህ የሌላ ሀገር ኗሪነት ወይም ደግሞ ዜግነት በሌለ ሁኔታ ምንም ጥርጥር የለውም ከስሜትም በላይ ነው ማለት ነው። በተግባር የሆነ ነገር ስለሆነ ከስሜትም አልፏል እና አዎ በጣም የሚጎዳ ከባድ ነገር ነው እና አስቤውና ገምቼውም ማውቅ ነገር አይደለም። ሀገሬ ላይ ሆኜ እንገላታለሁ፣ ልታሰር እችላለሁ፣ ለሌላ አደጋ አጋለጣለሁ ብዬ ነው እንጂ ማስበው ሀገር አትግባ ተብዬ ዜግነት የለሽ ወይም ሀገር የለሽ ሰው ሆናለ የሚል ግምት ኖሮኝ አያውቅም እና ለኔ በጣም አስደንጋጭ ነው። ከስሜትም በላይ ነው ማለት ነው። ከሱ ጋር ተያይዞ ግን የሀገር አልባነት ስሜት ብዙ ሰዎች የሚያገናኙት ወደ ተስፋ መቁረጥ ነው የሚወስዱት። ከዚህ በፊትም አንድ ቃለ ምልልስ ላይ ተጠይቀ መልስ ሰጥተሃል። ስለማውቀው ነው ዛሬ መጠየቅ ስለፈለግኩ ነው። የሀገር አልባነት ስሜት ወደ ሀገር ላይ ተስፋ መቁረጥ እየወሰደ ነው ወይስ የሀገር አልባነትን ስሜት እያመጣብኝ ያለው የሆነ አንፎርቹኔት የሆነ ኢንሲደንት ነው ወይንም የሆነ ደግሞ ስብስብ ነው የሆነ ቡድን ነው ኢንቲቲ ነው ብለን የምታስበው? በምን መልኩ ነው የምታስበው? ምክንያቱም በጣም ከባድ ስለሆነ ይህንን ቀጭን መንገድ ላይ መጓዝ በጣም አስቸጋሪ ስለሆነ ወደ ተስፋ መቁረጡ የሚወስዱ ነገሮች የሚታገሉ ነገሮች አሉ ወይስ እንዴት ነው ማኔጅ እያደረክ ያለው? ወሳኝ ስለሆነ እሱንም ብታብራራለን። ያው ተስፋ በማስቆረጥ ረገድ አጠቃላይ አገሪቱ ውስጥ ያለው ሁኔታ ተስፋ አስቆራጭ የሆነ ነው። ያው እኔ እንደ አንድ የፖለቲካ ሰው እንደ አንድ ታጋይ እስከ መጨረሻው ድረስ ተስፋ መቁረጥ የለብኝም የሚል እምነት አለኝ። ነገሮቹ ግን ተስፋ አስቆራጭ ናቸው እና ከአሁን በፊትም በነበረው ሂደት ፖለቲካችን ያው አገር የለሽነትን የሚያጠናክር ነው እየሆነ የመጣው። ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰህ ሰርተህ መኖር የማትችልበት ሁኔታ ሲፈጠር ያው አገር የለሽነት ነው። እዛው አገሬ ነው ብለህ የምታምንበት አገር ውስጥ ከአንድ ቦታ ሌላ ቦታ ስትሄድ እንደ መጤ እንደ ስደተኛ እንደ ባይተዋር ስትቆጠር ያው የአገር የለሽነት ስሜት ያመጣል እና ይሄ አይነቱ ፖለቲካ ኢትዮጵያ ውስጥ ከተጀመረ ያው ውሎ አደረ እና ነገሮች ከጊዜ ወደ ጊዜ ተስፋ አስቆራጭ ወደ ሆነ ሁኔታ እየሄዱ እንደሆነ እያየን ነው እና ለዛም ነው አጠቃላይ እንደ ህዝብ አገር የለሽ የምንሆንበት እድል ሰፊ ነው
ወደዛ ነው የምንሄደው፣ ነገሮች ሁሉ ተስፋ አስቆራጭ እየሆኑ ነው የሚል አስተሳሰብ ዛሬ ሳይሆን ቀደም ሲል ጀምሮ ሳራምድ ነው የነበርኩት። አሁን እኔ ላይ ስለሆነ ብዙም የተለየ ነገር የለም እዛ ላይ። አሁን ውጭ ሀገር ስለኖርኩ ሀገርንም ህዝብንም በሚመለከት የተለየ አመለካከት አይኖረኝም። ምክንያቱም የከለከለኝ ያው አንድ አገዛዝ ነው እንጂ ይሄ ህዝብ አይደለም የከለከለኝ፣ ኢቭን ህግ አይደለም የከለከለኝ። የሆነ የፖለቲካ አመለካከቴን የማይወድ የፖለቲካ ኃይል ነው የከለከለኝ። እና ይሄ ስለሆነ እንኳን ሀገሬንና ህዝቤን በሚመለከትና የትግል ስልቴን እንኳን በሚመለከት የቀየርኩት ነገር የለም። ያኑ ነው ይዤ የቀጠልኩት፣ ወደፊት የምቀጥለው። እና ተስፋ አስቆራጭነቱ ምንም ጥርጥር የለውም። ይሄ አንድ የበለጠ ማሳያ ይሆናል እንጂ አዲስ ነገር አይደለም። አይምሯችን ውስጥ ሀገር የለሽ መሆን ከጀመርን ውለን አድረናል፣ ቆይተናል። እና በሀገራችን ላይ መሳደድ ከጀመር አያገባችሁም ተብለን ጥቂቶች የሚወስኑበት ሀገር ከሆነ ውሎ አድሯል። አዲስ ነገር አይደለም ማለት ነው። ግን ያው በግሌ ይሄ ይገጥመኛል ብዬ ገምቼ አላቅም፣ አስቤ አላቅም። ለብዙ ችግር ለብዙ አደጋ አይምሮዬ ሁልጊዜ ዝግጁ ነው። እንደዚህ ሀገር የለሽ ዜግነት የለሽ ይሆናለሁ ብዬ ግን በፍጹም ገምቼ አላቅም። እና ለእኔ ድንገተኛ ነገር ስለሆነ ትንሽ ከባድ ነው የሚፈጥረው ስሜት ማለት ነው። ከአጠቃላይ የሀገር ፖለቲካ ጋር አያይዘን ካየነው ግን የተለየ ነገር አይደለም። ያው የሀገሪቱ ውስጥ ያለው ችግር አንድ ተጨማሪ መገለጫ ነው ይሄ። ስለዚህ አገር የለሽነት ስሜት ውስጥ የመግባታችንም ጉዳይ ያው እንደ ግል አሁን ያለሁበት ሁኔታ እንደዛ እንዳስብ እንደዛ እንዲሰማኝ ቢያስገድደኝም እንደ አጠቃላይ ግን እንደ ህዝብና እንደ ዜጋ ኢትዮጵያውያን አገር የለሽ መሆን ከጀመርን ውለን አድረናል፣ ቆይተናል። ጥቂቶች በጉዳያችን ላይ በህልውናችን ላይ እየወሰኑ የሚቀጥሉበት ሁኔታ እስካለ ድረስ ያው አገር አለ ልንል አንችልም። ያው ፓስፖርት ቢኖረን ወይም መታወቂያ ቢኖረን እዛው መሬቱ ላይ ብንኖርም እየተቸገርን የዜግነት መብታችን እስካልተከበረ ድረስ ትርጉም የለውም የሀገር ባለቤትነት ጉዳይ። እና የቆየ ስሜት ነው ልልህ ነው። የአሁኑ የሰሞኑ እኔ ላይ የተፈጠረው ጉዳይ ግን ያው አንድ ተጨማሪ ማሳያ ነው የሚሆነው። በግሌ ደግሞ ትንሽ የሚፈታተነኝ ነገር ነው የሆነው። ግን ያም ሆኖ መሰረታዊ አመለካከቶችን የሚያዛባ ወይም የሚቀይር አይደለም። ተጨማሪ ብቻ ሳይሆን ምናልባት ኤክስትሪም ብትለው ትችላለህ ብሎ ሌላ አይነት ስላልሆነ ስለ ዜግነት ቀድማ እሱን ላነሳ ነበረ እና ከዚህ በፊት ለምሳሌ የዜግነት ፖለቲካ ጋር ተያይዞ ነው ብዙ ጊዜ ስትናገር የነበረው። ግን በአጠቃላይ የዜግነት መንፈስ ራሱ ኢትዮጵያ ላይ የለም። በጣም ቲን ስለሆነ ቲን ኮንሰፕሽን ኦፍ ሲቲዝንሺፕ የሚባለው እየሳሳ ሄዶ ኢትዮጵያ ላይ ዜግነት የሚሰጥ ምንነት፣ በፖለቲካውም ዜግነት የለም። እንደገና ደግሞ በተጨባጭም የዜግነት ክብር ስለሌለ በጣም አስቸጋሪ ነበር መጀመሪያው። ኢትዮጵያ ያው አሁን ያለው መዝሙር ላይ እንደምታውቀው ለአንተ አልነግርም፣ የመጀመሪያው መስመር የዜግነት ክብር በኢትዮጵያችን ጸንቶ ነው የሚለው አይደል? ስለዚህ የመጀመሪያውን ብሔራዊ መዝሙር በዚህ መስመር ጀምረ ስታበቃ በሌላ መልኩ ዲግሪ እንኳን ተራ ዲግሪ እንኳን ታውቀዋለህ ስትወስድ with all privileges and obligations አለ የሚለው ከነ ሙሉ ክብሩ እናንተን ነው የሚለው ዲግሪ እንኳን። ስለዚህ ፓስፖርት ሰጥቶ ከፓስፖርትን ባሻገር ነው ተወልደ በኢትዮጵያዊነት የምታገኘው ነው። ይሄ እንደው ዝም ብሎ እንደ ፓስፖርት የምንቆጥረው አይደለም። ስለዚህ የዜግነት ምንነት ይዘቱ ከጠፋ ኢሰንሱ ከጠፋ ኢትዮጵያዊነቱ ምኑ ጋር ነው የቀረው? ልደቱ ምን ቀረልን? ይሄን ያህል ዓመት እኮ ስንታገል የቆየ ነው። ህገ መንግስቱ መሻሻል አለበት ስንል የቆየ ነው እኮ። በዚህ ረገድ ትልቅ ህጸጽ ስላለበት ነው። ኢትዮጵያ ውስጥ የፖለቲካ ውክልና የምታገኘው በብሔርህ ነው። የአንድ አካባቢ ወይም ግዛት ባለቤት የምትሆነው በብሔርህ ነው እና እንደ ኢትዮጵያዊ በዜግነትህ የሀገር ባለቤትነትንም አትካፈልም። ያ አይነት ሁኔታ ነው ያለው። ፌዴሬሽን ምክር ቤት በዜግነት አትወከልም። ለምሳሌ ኢትዮጵያ ውስጥ እያንዳንዱ ክልል የብሔር ባለቤት አለው። ራሱን በብሔር የማያይ በኢትዮጵያዊ ማንነት ወይም በሌላ ማንነት ማየት የሚመርጥ ዜጋ የሀገሩ ባለቤት ነኝ ሊልም አይችልም። በህግ ራሱ በህገ መንግስቱ ራሱ እና ቆይቷል። ብዙዎቻችንን የዜግነት መብታችን ተገፏል።
እኩል የፖለቲካ ውክልና የለንም፣ እኩል የሀገር ባለቤትነት መብት የለንም። አሁን መብት በተለይ የሀገር ባለቤትነት መብት እየተሰጠ ያለው ራስን በብሔር መነጽር ወይም በብሔር ማንነት ካየህ ብቻ ነው። ይሄ ብዙዎችን ሀገር የለሽ የሚያደርግ ነው እያል ስንከራከር ነው ስንታገል ነው የቆየ ነው እና የተለየ ነገር አይደለም ማለት ነው፣ የቆየ ነው። አሁንም ቢሆን የተወሰኑ አምባገነኖች ስልጣን ይዘው አንድን ዜጋ በተፈጥሮ በህግም አንድን ዜጋ ሀገር የለሽ የሚያደርጉበት ሁኔታ ላይ የተፈጠረው በምንም ህጋዊ መሰረት ሳይኖር ወደ ሀገርህ እንዳትገባ ብሎ መከልከል፣ ከሀገርህ እንዳትወጣ ብሎ መከልከል፣ ይሄ አንድን ዜጋ ዜግነት ማሳጣት ነው፣ ሀገር የለሽ ማድረግ ነው እና ተያያዥ ነገሮች ናቸው ማለት ነው። ቆይቷል። ኢትዮጵያውያን ኢትዮጵያዊነትን ተጠይፈን ዜግነትን ተጠይፈን ሁሉም ነገር በብሔር ማንነት ብቻ ለመፍታት ስንሞክር ነው ያ የሀገር የለሽነት ሁኔታ አእምሯችን ውስጥ እየዳበረ የመጣው እየተጠናከረ የመጣው እና የዛ መገለጫ ነው። ቅድም እንዳልከው እንደው አንድ ተጨማሪ ጉዳይ ሳይሆን በጣም ኤክስትሪም የሆነ መገለጫ ነው ይሄ። ምን ያህል ርቀት እየሄድን እንደሆነ ማንም በሀገር ጉዳይ እኩል መብት ነው ሊኖረን የሚገባው። አሁን ግን አንዱ አገርህ እንዳትኖር የሚወስንብህ ሰው አለ፣ ቡድን አለ ያለምንም ህጋዊ መሰረት እና ይሄ አስቀያሚ ገጽታውን እያሳየን ነው ስርዓቱ። ይሄ ካልተለወጠ የጊዜ ጉዳይ ነው። ሁላችንም እንደ ህዝብ አሁን እንደ ዜጋ እያጣነው ያለውን ነገር እንደ ህዝብ ሀገር የለሽ የምንሆንበት መንግስት የለሽ የምንሆንበት ሂደትም የሚቀር አይመስለኝም። አፍጥጦ የሚመጣ ነው የሚሆነው። አሁን ላይ ታግለን ይሄን ነገር ካላስቆም ነው ለሁላችንም የሚደርስ ነው የሚሆነው። በጣም ጥሩ። እንግዲህ እዚህ ጉዳይ ላይ አላቆየም፣ ወደፊት የሚሆነውን አብረን እናያለን። በፓስፖርት ላይ ተንጠልጥላ የቀረችዋን ስሷን ዜግነት እሷንም በጠሷት ለማለት ያህል ነው ያን ጥያቄ ያነሳሁት። ድሮም ሳስቶ ነበረ፣ አሁን ደግሞ እያየን በጠሷትና ሰው በደንብ እንዲረዳው ነው ኮንቴክስቹዋላይዝ ያደረኩት። ወደ ፒቲሽኑ እንሂድ እስቲ። ሌላውን ያልጠየቁ እግረ መንገዱን አያይዘህ ታነሳለህ። ምንድነው አፕዴት ያለው የሚለው ነው። ኦልሬዲ እኔ ስለሰማሁ ግን አድማጮች መስማት ካለባቸው ቤተሰቦቻችን ትገልጻለህ። አንደኛው ግን የነበረው በዚች ባለፈው ሳምንት የነበረው እኛም ያጋረነው አሁንም ፒን ተደርጎላችኋል፣ እየገባችሁ ፈርሙ። በቴሌግራም ግሩፕ ውስጥም ሼር አድርገናል እንዲፈርሙ። በፌስቡክም አድርጌያለሁ ባለፈው በሶስቱም ፕላትፎርም፣ በትዊተር ላይም አድርገናል። እዛም ተከተሉን። እግረ መንገዱንም ያየሁት ነገር ምንድነው፣ እንደኔ አንድ ሰው ያው ሚዲያ ላይ እንዳለ ሰው ሞኒተር ሳረግ ሰው አፓቲ አሳይቷል። ልክ ፖለቲካው ላይ ሲኒካል እንደሆነው ከዚህ በፊት በጋዜጣዊ መግለጫ ላይ ጥያቄ ተጠይቀ እንዳብራራውና እኔ እንደምስማማው ይሄንም በመፈረም ላይም በጣም አፓቲ አሳይቷል። የለም በቃ ይሄ የኔ ነው ብሎ ለመፈረም ለመታገል ከዛም አልፎ ደግሞ በተግባር የመግለጽን ነገር ብዙም አይደለም የሚታየውና ሰው ለምንድን ነው ይሄን ያህል ኢንጌጅ ማድረግ ያልፈለገው? አንዱ እሱ ነው የታዘብኩት ነገር እንድታብራራው ፈልጋለሁ። ሁለተኛ አንዳንድ በየቦታው የሚሰጡ ነገሮች በሚዲያ ላይ ራሱ አሁንም ቢሆን ሌላ ትወና እየተወነ ሊሆን ይችላል አናምነውም የሚል ነው የሚሰማው ድጋሚ ዛሬ ላይ መሆኑ። እስቲ የፒቲሽኑ ዓላማም ጨምርበትና ለምንድን ነው ግን ሰው እንደዚህ አፓቲ የሚያሳየው? የአማርኛ ቃላት ይቼ ነው እንደዚህ ማለት ጉዳዩ የኔ ነው ብሎ የማይወስድበት ምክንያት ምንድን ነው? አንተ ምናልባት አይተህ ከሆነ ሰምተህ ከሆነ። ወይል እኔ ለረጅም ጊዜ ሳራምደው የነበረውን የፖለቲካ አመለካከት በሌላ መንገድ የሚያረጋግጥ ነው የሆነው እንጂ አዲስ ነገር አይደለም። ምን ማለት ነው? ኢትዮጵያ ውስጥ አሁን ችግር ያለው በአገዛዙ ብቻ አይደለም። አገዛዙ ዋና የችግራችን ምንጭ ነው፣ የችግራችን አካል ነው። በተመሳሳይ ሁኔታ ግን ተቃዋሚው ጎራ የችግሩ አካል ነው። ከዛም አልፎ ህብረተሰቡ እንደ ህብረተሰብ የለውጥ ኃይል አይደለም፣ የችግሩ አካል ነው። ስለዚህ በመንግስት ደረጃ፣ በተቃዋሚ ደረጃ፣ በህብረተሰብ ደረጃ ያለብንን ችግር ካልፈታን የትም መድረስ አንችልም። ይህን መንግስትን በመቀየር መሰረታዊና ዘላቂ የሆነ ለውጥ ማምጣት አንችልም የሚል ነው ማራምደው አቋም እና የኢትዮጵያ ህዝብ ደግሞ ህዝብ ነው፣ ግን የለውጥ ኃይል የሆነ ህዝብ አይደለም። መብቱን፣ ጥቅሙን፣ ፍላጎቱን በአግባቡ ተረድቶ ለዛ የሚያስፈልገውን መስዋዕትነት ዋጋ ከፍሎ ለውጥ ለማምጣት የበቃ ህዝብ አይደለም እያልኩ ነው የምናገረው እና ይሄኑ የበለጠ የሚያጠናክር ነው ይሄ ማለት ነው። አዲስ ነገር አይደለም ይሄ ጉዳይ።
የአንድ ግለሰብ ጉዳይ አይደለም። ቢገባን የእያንዳንዱ ዜጋ ጉዳይ ነው። ሁላችንንም የሚመለከት ጉዳይ ነው። ዛሬ አንድ ችግር አንድ ሰው ላይ ሲፈጠር ሁላችንም የጋራ አድርገን ነገ በእኛ ላይ የሚመጣ ችግር አድርገን ካላየን ቀስ እያለ ጊዜውን እየጠበቀ በሁላችንም ላይ ይመጣል። ስለዚህ አንዱ የኢትዮጵያውያን ችግር ሁልጊዜ በሌሎች ላይ ችግር ሲደርስ የእኛ ችግር ነው ብለን አናይም፣ የሌሎች አድርገን ነው የምናየው።